በጣም የተሰቃየው ለኔ ልጅ። ለምንድን ነው የምታለቅሽው? በጣም ስቃይ ላይ ነው ያለሁት። በጣም ለምንድን ነው የምታለቅሽው? በጣም የተሰቃየው ነው። ጨቂ ወደ ላይ ወጥቶብኝ ቆሳስሏል። ጫፍ ጫፉ 2 ኮምፈርት 2 ሞዲስ ነው የምጨርሰው። በምን ያህል ጊዜ ነው እንደዚህ ሞዲስ የምጨርሰው? በየቀኑ 2 ሞዲስ። ያዘኝ መጀመሪያ 12 ዓመት ኤችአይቪ ፖዘቲቭ ነኝ። የኔ እናት እሱ ይሻለኝ ነበር እንደሚገርም። እሱን ራስን ከጠበቅ ጥሩ ነው። ከዛ ማጸለጤ ይዘኝ በጣም ተፈለኝ። ሰው ጋር ቶሎ ጽራትን ካልጠበቅ ሞዲስ ይዘን የምትዞረው ሰው መቅረብ ለሰው በጣም ትሳቀቃለህ። ታክሲ ላይ እንደዚህ ትሳቀቃለህ። በቃ ይጎረብጣል። ይሄ ማህፀን ኬስ በስማም ቶቴ በሆነ ነው ያልኩት። ከእውነት ትንሽ ለኔ ልጄ ነው። 50 ዓመት ሆኖኛል አሁን። አትመስይም ግን እንደዛ እውነት ልጅ ነው። መልክተኛ ወይ ለምሳሌ በሽታው ገሌ ነው እንጂ 50 ዓመት ሆኖ እግዚአብሔር ጎዳና ነበር የምተኛው። ስራውን ላቆምኩኝ። በምን አባቴ ልምሮረጥ? ቤተሰብ የለኝም፣ ማንም የለኝም። ቤት ነው የምታድሪው? አሁን የሆኑ ዶክተሮች የተከራዩልኝ ቤት አለ። እዛ ትንሽ ቆሜያለሁ። እግዚአብሔር ይመስገን ትንሽ። ስለዚህ አንቱ ማለት አለብኛ 50 ዓመት። እኔ እኮ እንደ ወጣት አድርጌ አይደለም ትንሽ ልጅ እና አንተ ለኔ ልጅ ነው። ስለዚህ አንቱ ነው። አንተ ምበላውም የለኝም፣ ችግር አለ፣ ይርበኛል። ክራት ዛለብኝ ሙሉ ላይ ነው የምለምነው የምግብ ከህመሙ በላይ ደግሞ ጭራሽ ደግሞ ምግብ በቀን አንዴ እንኳን ማብላት አለብኝ። ሞዲስ መግዛት አለብኝ። ፋይብስ መግዛት አለብኝ። ዳርና ዳሩን መጽዳት አለበት። አሁን ሞዲሱ ፓንትራስ ይበላል እንደ አሲድ። ዳር ሽንቴ ፍስስ ይልብኛል ሳላስበው ማለት ነው። ዝም ብዬ ፍስስ የሚል ነገር ይፈስብኛል። ከዛ ሞዲሱ ደግሞ ይሞላል። እንደዚህ ሳልት እንትን አለ። ድካሚ ደግሞ በየፎቅ ስር ሞል ላይ ደግሞ አልጠፋም። እኔም እግዚአብሔር ይመስገን እነሱ አይጨክኑብኝም። ሽንት ቤት ገባለሁ፣ እዛ ተጸዳድቼ ምን ብዬ ሰው ላይ ደግሞ እንዳይበከልብኝ ብዬ አጸዳድቼ ቀስቅዬ ነይቼ ነው የምወጣው። ብታይ ነው እንደዛ ነው። በጣም ቆሳስሏል። ፈራርጬ ይልሃል የኔ ልጅ። የኔ እናት አይዞሽ፣ እግዚአብሔር አለ። እሺ ያው እንግዲህ እሱ መቼም መንገድ አያጣም አይደል? በጣም ጸልይ። ሌላ ምንም ቀረ የምለው ነገር የለም። ብዙ ነገር አሳልፌያለሁ በሕይወቴ፣ አይቆጨኝም። ያው እንደምታውቂው እኔ እንግዲህ መልእክተኛው እባላለሁ። እሺ ስንት ትመስልሻለሽ? 10 ሺህ ነው። 10 ሺህ በጣም ነው የማመሰግነው። ለቅሶ ፈልጌ እኮ አይደለም፣ ደስታሽን ፈልጌ ነው። ትልቅ ብር ነው። እንዴት ነው የምትሰቃይ? ሚስት እግዚአብሔር ባርክ። ጠላላሽም ለኔ በአጠቃላይ 30 ሺህ እድሜስ ይሄ ነው። ይሄ ነው እሱ 20 እኛው ደግሞ 10 እግዚአብሔር ባርክ። ይሄ ደግሞ ሌላ እንጂ 50 ሺህ አረፍኩኝ ማለት ነው። ስንት 3 4 ያለው ውጭም አልወጣም። ሚስት ለቅሶ እኔ እኮ ደስታሽን ፈልጌ ነው እኮ በእግዚአብሔር አንተንም ለረዳ አምላክ አንተንም ለሚረዱ ሰዎች የጤና ይስጣቸው፣ በረከት ያገኙ። እነሱን አንተም ሰው የምትረዳው ይስጣቸው። መልክተኛው አይን አትግባብኝ፣ እውነት አይን አትግባብኝ። እንደ ልጄ ነው ማይ። እንዴት ነው የሚሄደው? እንዴት ነው የሚሄድ አላውቅም። ትንሽ አልፋል ልጄ ወደዛ አካባቢ የደስታ ነው አይደል? ይሄኛው እንደ እንዴት 6 5 በጣም ከተማ በቃ ሞዲስ አለ ምንም
እግዚአብሔር ሰዎቹ ከምጭቅጭቃቸው ሚስጥን ያላቅሙ ሚዛን ያላቅም ምን ኖሯል ብለናት ያለው ብለናት ሴቱን 24 ካርቶናን ይዤ ነው የምሄደው። እንዲህ ተሸክሜ ነው ሞዴሴን ይዤ የምገባው። እንደ ዋንጫን ይዤ የምገባው። እንደ ድሮ በፌስታል ይዤ አልገባም። እድሜ ላንተ። በስመ አብ የሆነ ቦታ እንዴት እንደምቀመጥ ነው እኔ የማውቀው። አየር ወስዳለሁ እንዴ አሁን እኮ እችን በዚህ ፔስታል አድርጊና ሰው እንዳይወስድ አስቸጋሪ ነው። ደረቅ እናድርጋ። አካውንት አለሽ? አካውንት ቤት ነው ያለኝ። አታውቂውም ቁጥሩ? ከዚች በላይ የሚጠቅምሽ ያኛው ሰው የሚያስገባልሽ ገንዘብ ነው ነበር። ስልኬን ማስቀመጣችን ስልክሽን ሰው ያጭበረብርሻል። አሁን በባለፈው ነው የሆነ ጊዜ እዛ ቁጥር ስለሚታይ ሰው ይደውልና ያጭበረብራሉ። ነገሩ አሁን አንቺ ኬዙን ስለምታውቂው ችግር የለውም። እሺ ስልክ ቁጥርሽን ነገር 0911 98 0243 ሜሮን ካሳ። እሺ ስለዚህ በዚህ ደውለው አካውንት ቢጠይቁሽ ትነግራቸዋለሽ። ደስ ብሎኛል ስለተገናኘን። በጣም እትሜ በረከት እግዚአብሔር ደግሞ መልካም አድርጎት በደስታ የምንገናኝበት ዘመን ያመጣልና አይዞሽ፣ እግዚአብሔር አለ፣ መልካም ይሆናል። እሺ ደስ ብሎኛል ስለተገናኘን። ተባረክልኝ። አሜን።